አንድ በቻይና የምትገኝ ትንሽ መንደር በአይነ ህሊና አስበው። በየቀኑ ጠዋት ሁሉም ሰው ገና እንቅልፍ ላይ እያለ አንድ አዛውንት ገበሬ ገና ፀሐይ ከመውጣቷ በፊት ይነሳሉ። ውሃ እየተሸከሙ በጸጥታ ወደ እርሻ ይሄዳሉ። የመንደሩ ሰዎችም ይስቁባቸው ነበር። ምክንያቱም በእርሻው ላይ ምንም ነገር አልነበረም። ምንም አረንጓዴ ተክል የለም። ቀን በሄደ ቁጥር ሳምንት በሳምንት ወር በወር አዛውንቱ ሰው ያንን ቦታ ማጠጣታቸውን ቀጠሉ። አንድ ወጣትም ጠየቃቸው፣ ለምን ጊዜ ታባክናለህ? እዚህ የሚያድግ ምንም ነገር የለም። አዛውንቱ ገበሬ ፈገግ ብለው እንዲህ አሏቸው፣ ብቻ ጠብቅ። 1 ዓመት አለፈ፣ ምንም አልታየም። 2 ዓመት አለፈ፣ አሁንም ምንም የለም። 3 ዓመት አለፈ፣ ሰዎች ይበልጥ ሳቁበት። ማለምህን አቁም አሏቸው። ለከንቱ ነው የምትደክመው። ነገር ግን አዛውንቱ በየጠዋቱ ማጠጣታቸውን አላቆሙም። ምንም ሰበብ የለም፣ ምንም ቅሬታ የለም፣ ምንም ማቆም የለም። ከዚያ 4 ዓመት መጣ። አሁንም ምንም የለም። አሁን ይህንን አስብ። አብዛኛው ሰው ቢሆን ይተው ነበር። አብዛኛው ሰው ሞክሬ ነበር ይል ነበር። አብዛኛው ሰው ምናልባት ችሎታ የለኝም ብሎ ያስባል። ምናልባት ስኬት ለኔ አይደለም፣ ምናልባት ማቆም አለብኝ። ግን አዛውንቱ ገበሬ እንደዚህ አላደረጉም። መስራታቸውን ቀጠሉ። ከዚያ በድንገት በ5ኛው ዓመት ከመሬት ውስጥ አንድ ትንሽ ቡቃያ ወጣ። ሰዎችም ተደነቁ። ከዚያ የማይታመን ነገር ተፈጠረ። ቀርካው በፍጥነት ማደግ ጀመረ። በጣም በፍጥነት። በጥቂት ሳምንታት ውስጥ ከፍ እና ከፍ እያለ ሄደ። ሰዎችም ጠየቁት፣ እንዴት እንዲህ በፍጥነት አደገ? ነገር ግን እውነታው ይህ ነው። በጥቂት ቀን ውስጥ ብቻ አላደገም። ለዓመታት ሲያድግ ነበር። ጠንካራ ስሮች፣ የማይታዩ ስሮች፣ ማንም ሊያያቸው የማይቻሏቸው ስሮች። እናም ይህ ልክ እንደ ህይወት ነው። ምናልባት በአሁን ሰዓት ጠንከረ እየሰራ ይሆናል። እየተማርክ ነው። ራስን እያሻሻልክ ነው። ቪዲዮዎችን እየሰራህ ነው። አዳዲስ ነገሮችን እየሞከርክ ነው። እየወደክ ነው። እንደገና እየሞከርክ ነው። እና ምናልባት ሰዎች እያዩ እንዲህ ይሉክ ይሆናል፣ ምንም ነገር እየተፈጠረ አይደለም። ምናልባት ተመልካቾች ጥቂት ሊሆኑ ይችላሉ። ምናልባት ገቢ ዝቅተኛ ሊሆን ይችላል። ምናልባት ሂደቱ ቀርፋፋ ሊሆን ይችላል። ምናልባት ተስፋ ለመቁረጥ እየተቃረብክ ሊሆን ይችላል። ነገር ግን ቀርካውን አስታውስ። ሁሉም እድገት የሚታይ አይደለም። አንዳንድ ጊዜ ትልቅ እድገት ከመሬት በታች ይከሰታል። ማንም ሰው ጥረትን ባያስተውል ዲሲፕሊን እየገነባህ ነው። በራስ መተማመን እየገነባህ ነው። ክህሎቶችን እየገነባህ ነው። ጥንካሬ እየገነባህ ነው። እና አንድ ቀን ሰዎች ድንገተኛ ስኬት የሚሉት ውጤት ይታያል። ግን እውነታውን አንተ ታውቀዋለህ። ድንገተኛ አልነበረም። ለሱ ደክመህበታል። ለሱ ሰርተህበታል። ለእሱ ጸንተህበት ነበር። ስለዚህ ዛሬ ውጤት ማየት ስላልቻልክ ተስፋ አትቁረጥ። ቀርካው ከመሬት በታች ማደጉን በፍጹም አላቆመም ነበር። አንተም ማቆም የለብህም። ስሮች እያደጉ ነው። ጊዜ እየመጣ ነው። መማርህን ቀጥል። መንቀሳቀስህን ቀጥል። ምክንያቱም አንድ ቀን ልክ እንደ ቀርካው ታድጋለህ። አንተም ትነሳለህ።